እግር ኳስ በዘረኝነት የቆሰለችበት ምሽት ጃሉንካ ፕሬስቲያኒ እና የቪኒሺየስ ተጋድሎ በስታዲዮ ዳሉዝ ስታዲየም የተካሄደው የቤኔፊካና የሪያል ማድሪድ የሻምፒየንስ ሊግ ፍልሚያ በታሪክ የሚዘከረው በክህሎት ሳይሆን በዘረኝነት ጥቃትና በዘረኝነት ትግል ሆኖ አልፏል። ምን ተፈጠረ? የቪኒሺየስ ጎል ብራዚላዊው ኮከብ ቪኒሺየስ ጁኒየር በ50ኛው ደቂቃ ላይ ድንቅ ጎል አስቆጥሮ በዳንስ ሲያከብረው ከደጋፊዎች ወገን ቁጣና እቃዎች ተሰነዘሩበት። በዚህ ሰዓት ላይ እንግዲህ ጥቃቱ የመጣው በ60ኛው ደቂቃ ላይ የቤኔፊካው ተጫዋች ጃሉንካ ፕሬስቲያኒ በቪኒ ላይ አጸያፊ ዘረኛ ስድብ ዝንጀሮ በማለት ሰነዘረበት። ቪኒየስም ወዲያውኑ ለዳኛው አመላከተ። ዳኛውም ይሄን ስላወቁ የፊፋ 2024 ያስተዋወቀውን እጆችን በመስቀል የዘረኝነት ምልክት በማሳየት ጨዋታውን ለ10 ደቂቃ አቆሙት። ቪኒ በቁጣ ሜዳውን ሲለቅ የሪያል ማድሪድ ተጫዋቾች በሙሉ ተከትለውት በመውጣት አንድነታቸውን አሳይተውታል። በዚህ ሁኔታ ላይ የዓለም ኮከቦች ድምጽ ምን አለ? ኪሊያን ምባፔ፣ ቫልቬርዴ፣ ሞሪኖ እና ሌሎችም በዚህ አሳፋሪ ጉዳይ ላይ ምን አሉ? አብራችሁን ቆዩ፣ አስመለክታችኋለሁ። በጸረ ዘረኝነት ትግል የታጀበው ታሪካዊ ምሽት በስታዲዮ ዳሉዝ ስታዲየም የተካሄደው የቤኔፊካና የሪያል ማድሪድ የሻምፒየንስ ሊግ ፍልሚያ ከእግር ኳሳዊ ክህሎት ይልቅ በዘረኝነት ትግል የታጀበ ታሪካዊ ምሽት ሆኖ አልፏል። ጨዋታው በሁለተኛ አጋማሽ በ50ኛው ደቂቃ ላይ ሲደርስ ብራዚላዊ ኮከብ ቪኒሺየስ ጁኒየር አስደናቂ ጎልን በማስቆጠር ማድሪድን መሪ ያደረገ። ሆኖም ደስታውን በኮርነር ባንዲራ አጠገብ በዳንስ ሲገልጽ ከደጋፊዎች አካባቢ እቃዎች ወደሱ ይወረወሩ ጀመር። ይህ ድርጊት በሜዳ ላይ ባሉ ተጫዋቾች መካከል አለመግባባት እንዲፈጠር ምክንያት ሆነ። ውጥረቱ አይሎ በ60ኛው ደቂቃ ላይ ቪኒሺየስ ከቤኔፊካው ጃሉንኪ ፕሬስቲያኒ ጋር ንግግር ካደረገ በኋላ ዘረኛ ስድብ እንደደረሰበት ለዋናው ዳኛ ፍራንሷ ቴክልሴር አስመለከተ። ዳኛው እጆቻቸውን በመስቀል ፊፋ በግንቦት ወር 2024 ያስተዋወቀውን የዘረኝነት ምልክት በማሳየት ጨዋታውን አቆሙ። ቪኒሺየስ በደረሰበት ጥቃት በመቆጣት ወደ መልበሻ ክፍል ማምራት ሲጀምር የቡድን አጋሮቹም አንድነታቸውን ለመግለጽ ተከትለውት ከሜዳ ወጡ። በወቅቱም ቪኒሺየስ ከቤኔፊካው አሰልጣኝ ጆዜ ሞሪኒዮ ጋር ሲነጋገር ታይቷል። ጨዋታው ለ10 ደቂቃ ተቋርጦ ከቆየ በኋላ በድጋሚ ቀጥሏል። ሪያል ማድሪድ መሪነቱን አስጠብቆ ቢቀጥልም ጭማሪ ሰዓት 90 ሲደመር 12 ላይ ሌላ ያልተጠበቀ ክስተት ተፈጠረ። ከደጋፊዎች የተወረወረ ዕቃ ቪኒሺየስ እጅ መታው። ጨዋታው በሪያል ማድሪድ 1-0 አሸናፊነት ቢጠናቀቅም የዕለቱ ትልቅ ታሪክ ግን የዘረኝነት ጥቃቱና ተጫዋቾቹ የወሰዱት ጠንካራ አቋም ሆኖ ተመዝግቧል። በመጨረሻም ጆዜ ሞሪኒዮም በቀይ ካርድ ከሜዳ ተሰናብተዋል። የዓለማችን ድንቅ ኮከብ ኪሊያን ምባፔ በበኩሉ የሰማውን ሲናገር ቪኒሺየስን 5 ጊዜ ሰድቦታል። ዳግም በሻምፒየንስ ሊግ ሊጫወት አይገባውም። የሪያል ማድሪዱ ተጫዋች ኪሊያን ምባፔ የቤኔፊካው ተጫዋች ፕሬስቲያኒ ከአውሮፓ ሻምፒየንስ ሊግ እንዲታገድ ጠይቋል። ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት መድረሱን ያረጋገጠው ምባፔ ውድድሩ ህፃናት የሚከታተሉት ነው፣ የተፈጸመው አስነዋሪ ድርጊት ነው ብሏል። አያይዞም እንደኔ ይሄ ተጫዋች በድጋሜ በሻምፒየንስ ሊግ መጫወት አይገባውም፣ ውሳኔው ለይፋ እንተዋለን፣ የሚሆነውን እናያለን ሲል ተናግሯል። በሰዓቱ ምን ተፈጠረ? ስለተፈጠረው ነገር ያስረዳው ምባፔ ከቪኒሺየስ ግብ በኋላ ስሙ በኔ መጠራት የማይገባው 25 ቁጥር ለባሽ መጥቶ መጥፎ ቃል መሳደብ ጀመረ ብሏል። ምባፔ አክሎም ቪኒሺየስ ጁኒየር ዝንጀሮ እያለ አንዴ አይደለም 5 ጊዜ ሲሰድበው በግልጽ ሰምቸዋለሁ ብሎ ቃሉን ሰጥቷል። ቪኒሺየስ ጁኒየር በበኩሉ ዘረኞች ፈሪዎች ናቸው ሲል ድምጹን አሰምቷል። ዘረኝነት ወንጀል ነው ሲል ደግሞ የብራዚል እግር ኳስ ፌዴሬሽን መግለጫውን አውጥቷል። ብራዚላዊው ተጫዋች ቪኒሺየስ ጁኒየር ከጨዋታው በኋላ በኢንስታግራም ማህበራዊ ትስስር ገጹ መልእክትን አጋርቷል። ዘረኞች ፈሪዎች ናቸው ያለው ተጫዋቹ አፋቸውን በማሊያ ይሸፍናሉ፣ ይሄ ምን ያህል ደካማ እንደሆኑ ያሳያል ብሏል። አክሎም ደስታዬን በመግለጼ ምክንያት የማስጠንቀቂያ ካርድ መመልከቴን እስካሁን መረዳት አልቻልኩም ሲል ተደምጧል። የብራዚል እግር ኳስ ፌዴሬሽን በበኩሉ ይፋዊ መግለጫ ያወጣ ሲሆን ከቪኒሺየስ ጁኒየር ጎን መሆኑንም አረጋግጧል። የዘረኝነት ወንጀል ነው ያለው ፌዴሬሽኑ ተቀባይነት የሌለውና በእግር ኳስም ሆነ ሌላ ቦታ ዋጋ የማይሰጠው ነገር ነው ብሏል። አክሎም ቪኒ ብቻህን አይደለህም፣ ጨዋታውን ማቋረጥህ ደፋር መሆንን ያሳያል፣ ባንተ ኮርተንባል ሲልም ገልጿል።
ሌላኛው የሪያል ማድሪድ ኮከብ ቫልቬርዴ በበኩሉ አፉን የሸፈነው መጥፎ ጋር ለመናገር ነው ሲል ተናግሮታል። ሪያል ማድሪድ ቤኔፊካን ባሸነፈች ጨዋታ ቪኒሺየስ ጁኒየር የዘረኝነት ጥቃት ደርሶብኛል በማለት ቅሬታ አቅርቦ ነበር። ቪኒሺየስ ጁኒየር የቤኔፊካው ተጫዋች ፒያሬስቲኒ የዘረኝነት ቃል ተናግሮኛል በማለት ለዳኛው ነግሮ ጨዋታውን ለተወሰነ ደቂቃ ተቋርጧል። ለካ ክስተቱ አስተያየቱን የሰጠው ፌዴ ቫልቬርዴ ተጫዋቹ አፉን የሸፈነው አስቀያሚ ነገር ለመናገር መሆኑ ግልጽ ነው ብሏል። እሱ መናገር የሌለበትን ቃል ተናግሯል ያለው ቫልቬርዴ ካሜራ ያንን ማየት ደግሞ አይችልም ብሏል። ክስተቱ በጣም አሳዛኝ ነው ሲል የገለጸው ቫልቬርዴ መጥፎ ነገር ነው፣ ነገር ግን በቡድኑና በቪኒሺየስ ኮርቻለሁ ሲል ተናግሯል። አሰልጣኝ ጆዜ ሞሪኒዮ በበኩላቸው ቤኔፊካ ዘረኛ አይደለም ሲሉ የሚያስተቻቸውን ነገር ተናግረዋል። ቪኒሺየስ ያንን ማድረግ አልነበረበትም። የቤኔፊካው አሰልጣኝ ጆዜ ሞሪኒዮ ቪኒሺየስ ጁኒየር ደስታውን በገለጸበት መንገድ ደስተኛ እንዳልነበሩ ተናግረዋል። ቪኒሺየስ ግቡን ከቡድን አጋሮቹ ጋር ነበር ማክበር የነበረበት ያሉት ሞሪኒዮ 60,000 ደጋፊዎች ፊት ሄዶ ማፌዝ አልነበረበትም ብለዋል። አክለውም እሱ ድንቅ ተጫዋች ነው፣ እወደዋለሁ፣ ነገር ግን እንደዛ አይነት ግብ ስታስቆጥር ያንን ደስታ አገላለጽ መጠቀም የለብም ሲሉ ተናግረዋል። የቤኔፊካ ታሪካዊ ተጫዋች ኡሴቢዮ ጥቁር ነው፣ ስለዚህ ይሄ ክለብ ዘረኛ አይደለም ሲል ጆዜ ሞሪኒዮ ተናግሯል። ይሄ እንግዲህ እንደሚያስተቻቸው ግልጽ ነው። እንግዲህ ሌላው የድሮ ተጫዋች አሁን ላይ ደግሞ ኳስ ተንታኝ የሆነው የሞሪኒዮን አስተያየት ተቀባይነት የለውም ብሏል። የአውሮፓ ሻምፒዮንስ ሊግ ተንታኝ በመሆን እየሰራ የሚገኘው ጂሚ ካራገር የአሰልጣኝ ጆዜ ሞሪኒዮን አስተያየት ተችቷል። ጆዜ ሞሪኒዮ የቪኒሺየስ ጁኒየር የደስታ አገላለጽ ሲተቹ፣ ካራገር በበኩሉ ቪኒሺየስ ጁኒየር ደስታውን በነፃነት የመግለጽ መብት አለው ሲል ተሟግቷል። ካራገር ይህ አስተያየት ከጆዜ ሞሪኒዮ መምጣቱ ጋር የሚጋጭ ሀሳብ ነው ሲል እሱ ራሱ ደስታውን እንዴት እንደሚገልጽ እናውቃለን ሲል ተደምጧል። ተጫዋቹ በበኩሉ እኔ ቪኒሺየስን የዘረኝነት ስድብ አልሰደብኩትም ሲል የቤኒካፍ ተጫዋች ከጁኒየር ጋር ስለተፈጠረው አለመግባባት አስተያየቱን ሰጥቷል። የዘረኝነት ጥቃት አድርሶብኛል በማለት ቪኒሺየስ ተጫዋቹን መተቸቱ ሲታወስ፣ ተጫዋቹ በበኩሉ ምንም አይነት የዘረኝነት ስድብ አልተሳደብኩም ሲል ራሱን ተከላክሏል። በማህበራዊ ገጹ ባስተላለፈው መልእክት ቪኒሺየስ ከኔ የሰማው ንግግር በተሳሳተ መልኩ ተረድቶታል ሲል ተናግሯል። ተጫዋቹ በተጨማሪም የዘረኝነት ጥቃት የማድረስ ተጫዋች አይደለውም፣ በሪያል ማድሪድ የቡድን አባላት በደረሰብኝ ማስፈራሪያ ተከፍቻለሁ ብሏል።